በአዲስ አበባ ከተማ የቤት ኪራይ ዋጋ ጣሪያ መንካቱ ተነገረ። ለአንድ ተራ ክፍል ቤት ብቻ እስከ 30 ሺህ ብር እየተጠየቀ ሲሆን ባለ 2 እና ባለ 3 መኝታ ክፍሎችን ለመጥራት እንኳን ህዝቡ እየፈራ እንደሚገኝ ተነግሯል። ህዝቡን ለከባድ ማህበራዊ ቀውስ የዳረገው የዚህ አስደንጋጭ ዋጋ ጭማሪ በስተጀርባ ያለው እውነተኛ ምክንያት ምንድነው? እንመለከታለን። ከዚሁ ጋር ተያይዞ ከንቲባ አዳነች አቤቤ በኮንዶሚኒየም ዙሪያ ህዝቡን ያስደነገጠ አዲስ መግለጫ ሰጥተዋል። የጋራ መኖሪያ ቤቶችን ድሮ በነበረው ዋጋ ለማስረከብ እንቸገራለን ሲሉ ይፋ ቢያደርጉም ባለፉት 5 ዓመታት ግን በእጣና በልማት ተነሽነት የተላለፉትን እጅግ ግዙፍ የቤቶች ብዛትና ያልተጠበቁ አሃዞችን በሪፖርታቸው አጋልጠዋል። ዝርዝር መረጃውን ይዘንላችሁ ቀርበናል። በውጪ ዜና ዓለም አቀፍ ታላቅ ቀውስ የተከሰተ ሲሆን ከ2000 በላይ ግብረ ሰዶሚያውያንን የጫነችው ግዙፏና የቅንጦት መርከብ በባህር ላይ እንድትቀር ተደርጋለች። ቱርክና ግብጽ በወሰዱት ፍጹም አስደንጋጭና ያልተጠበቀ እርምጃ መርከቧ ወደ ባህር ክልላቸው ዝር እንዳትል በጥብቅ አግደው እንዳባረሯት ተዘግቧል። በባህር ላይ የተፈጠረው ታሪካዊ ፍጥጫ ምን ይመስላል? እናስደምጣለን። በሳውዲ አረቢያ በእስርና በከባድ መከራ ውስጥ ለሚሸማቀቁ በሺዎች የሚቆጠሩ ኢትዮጵያውያን እጅግ አስደንጋጭና ያልተጠበቀ ታላቅ የምስራች ተሰምቷል። በተደረገው ከፍተኛ ዲፕሎማሲያዊ ፍልሚያ በንጉሳዊ ምህረት በሺዎች የሚቆጠሩ ዜጎች በአስቸኳይ ተፈተው ወደ ሀገራቸው ሊመለሱ እንደሆነ ተነግሯል። እንመለከታለን። ሰላም የራዳር ቤተሰቦች እንደምን ቆያችሁ? ለዕለቱ የተመራረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በአዲስ አበባ ከተማ እያጋጠመ ያለው የቤት ኪራይ ዋጋ መናር አሁን ላይ ከነዋሪዎች የመክፈል አቅም በላይ እየሆነና ፍጹም ሊቆጣጠሩት ወደማይቻል ደረጃ እንደተሻገረ ተነገረ። በአሁኑ ወቅት በከተማዋ በተለያዩ አካባቢዎች ለአንድ መደበኛ ክፍል ቤት ብቻ ከ25000 እስከ 30000 የኢትዮጵያ ብር እየጠየቀ እንደሚገኝም ተዘግቧል። ባለ 2 እና ባለ 3 መኝታ ክፍሎች ደግሞ ዋጋቸው በአስገራሚ ሁኔታ ከፍተኛ ከመሆኑ የተነሳ ለነዋሪዎች ለመጥራት እንኳን የሚያስፈራ ደረጃ ላይ ደርሷል። ለዚሁ አስደንጋጭ ዋጋ ጭማሪ በዋነኛነት የተጠቀሱት ምክንያቶችም በሀገሪቱ ከተለያዩ አካባቢዎች በጸጥታና አለመረጋጋት ምክንያት ደህንነትን ፍለጋ ወደ ዋና ከተማ አዲስ አበባ የሚደረገው ፍልሰት በከተማ ያለውን የቤት ፍላጎት በከፍተኛ ደረጃ ማሳደጉ ነው ተብሏል። በተጨማሪም በከተማዋ ለኮሪደር ልማት ተብለው በርካታ መኖሪያ ቤቶች መፍረሳቸውን ታኮ በሺዎች የሚቆጠሩ ነዋሪዎች በአንድ ጊዜ ወደ ኪራይ ገበያው እንዲገቡ መገደዳቸው በአቅርቦትና ፍላጎት መካከል ከፍተኛ አለመጣጣም ፈጥሯል። ይህ ተደራራቢ ጫና ዝቅተኛና መካከለኛ ገቢ ያላቸውን ነዋሪዎች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እየዳረጋቸው ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማ አስተዳደሩ ባለፉት 5 ዓመታት በቤት ልማት ዘርፍ ያስመዘገባቸውን ውጤቶችና በቀጣይ የሚከናወኑ ዋና ዋና ተግባራትን አስመልክቶ ለምክር ቤቱ ሰፊ ሪፖርትን አቅርበዋል። ከንቲባዋ በሪፖርታቸው እንዳመላከቱት ባለፉት 5 ዓመታት በመንግስት በሪል ስቴት በህብረት ስራ ማህበራትና በበጎ ፈቃደኞች አማካኝነት በጠቅላላው 496971 ቤቶች ተገንብተው መጠናቀቃቸውን ተነግረዋል። በተለይም ለቤት ፈላጊው ማህበረሰብ ትልቅ ተስፋ የሆነውን የጋራ መኖሪያ ቤት ግንባታ በተመለከተ ባለፉት 5 ዓመታት ውስጥ ብቻ ከ98000 በላይ የጋራ መኖሪያ ቤቶች በእጣ ለቆጣቢዎች ተላልፈዋል ብለዋል። ከዚህም በተጨማሪ 26563 የመንግስት ቤቶች ለልማት ተነሺዎች እንዲተላለፉ ተደርጓል። በአሁኑ ወቅትም የመንግስት ቤቶችን ጨምሮ በተለያዩ የግንባታ አማራጮች የ179516 ቤቶች ግንባታ በከፍተኛ ፍጥነት እየተከናወነ እንደሚገኝ ከንቲባዋ ተናግረዋል። ይሁን እንጂ ከንቲባዋ አክለው እንደገለጹት የጋራ መኖሪያ ቤቶች ወይንም ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበና ምክንያታዊ የሆነ አዲስ የዋጋ ተመን መክፈል ግድ ይላቸዋል ብለዋል። ቤቶቹን የዛሬ 20 ዓመት በነበረው የዋጋ ተመን ማስተላለፍ ፍጹም የማይቻል መሆኑን በግልጽ በመናገር ምንም እንኳን እንደ መንገድ፣ ፍሳሽ፣ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ በመሆናቸው ቤቶቹ እስከ 67 በመቶ የመንግስት ድጎማ የተደረገባቸው ቢሆንም የመኖሪያ ቤት ልማቱ በከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክምን እንደፈጠሩ አብራርተዋል። ከዚህ ቀደም ከ90 ቢሊዮን ብር በላይ ደርሶ የነበረው የባንክ ብድርና ወለድ በከፍተኛ ጥረት 62 ቢሊዮን ብር መክፈል በመቻሉ አሁን ላይ ቀሪው ዕዳ ወደ 37 ቢሊዮን ብር ዝቅ ማለቱን ከንቲባ አስረድተዋል።
በሜዲትራኒያን ባህር ላይ ሲጓዙ የነበሩ ከ2000 በላይ ግብረ ሰዶማውያን ፍጹም ያልተጠበቀ ዲፕሎማሲያዊና ማህበራዊ እገዳ ገጥሟቸዋል። አትላንቲክስ ኢቨንትስ በተባለ የአሜሪካ የጉዞ ድርጅት የተከራየችውና ስካርሌት ሌዲ የተሰኘችው የቅንጦት መርከብ ወደ ቱርክና ግብጽ ወደቦች እንዳትገባም ሙሉ በሙሉ እንደተከለከለች ተዘግቧል። መርከቧ በቱርክ ኩሻዳሲ እናም ኢስታንቡል ወደቦች እንዳታርፍ የተከለከለች ሲሆን የሀገሪቱ ባለስልጣናት ውሳኔው የጉዞ ዓላማ ከሀገሪቱ ሞራላዊና ስነ ምግባራዊ እሴቶች እንዲሁም ማህበራዊ ደንቦች ጋር ስለማይጣጣም መሆኑን በይፋ ገልጸዋል። የድርጅቱ ዋና ስራ አስፈጻሚ ሪች ካምቤል በኩባንያው የ36 ዓመታት ታሪክ ውስጥ እንዲህ ያለ ነገር ሲገጥማቸው የመጀመሪያው መሆኑን በመግለጽ ድንጋጤያቸውን አልሸሸጉም። መርከቧ ከቱርክ ገደቧ የጉዞ አቅጣጫዋን ወደ እስክንድሪያ ግብጽ ብታዞርም የግብጽ ባለስልጣናትም መርከቧ ወደ ሀገሪቱ የባህር ክልል እንዳትገባ አግደዋታል። በዚህ ምክንያት ተሳፋሪዎች በግብጽ ሊያደርጓቸው የነበሩት የፒራሚድና የታሪክ ስፍራዎች ጉብኝቶች ሙሉ በሙሉ የተሰረዙ ሲሆን መርከቧ መስመሯን ቀይራ ወደ ግሪክ እና ሞንቴኔግሮ ለማምራት ተገዳለች። በውጭ ሀገራት የሚገኙ ዜጎችን ደህንነትና መብት ለማስጠበቅ የሚደረገው ጥረት ፍሬ ማፍራቱን ቀጥሏል። የውጭ ጉዳይ ሚኒስቴር ዛሬ ሐምሌ 6 ቀን 2018 ባወጣው ይፋዊ መግለጫ በሳውዲ አረቢያ በህግ ሂደትና አስገዳጅ እርምጃዎች ውስጥ የነበሩ 1971 ኢትዮጵያውያን ከሳውዲ ባለስልጣናት የንጉሳዊ ምህረት አዋጅ ተጠቃሚ መሆናቸውን አስታውቋል። ይህ አዎንታዊ ውጤት ሊገኝ የቻለውም በሪያድ ከሚገኘው የኢትዮጵያ ኤምባሲና በጅዳ ከሚገኘው ቆንስላ ጀነራል ጋር በመተባበር በተደረገ ከፍተኛ ዲፕሎማሲያዊ ጥረቶች መሆኑን ሚኒስትሩ ገልጿል። በአሁኑ ወቅትም በምህረት የተካተቱ ዜጎችን በተቻለ ፍጥነት ወደ ሀገር ለመመለስ የሚያስችሉ ስራዎች መጀመራቸው ተጠቁሟል። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር የሚያደርገውን ከፍተኛ የዲፕሎማሲ ንግግር አጠናክሮ እንደሚቀጥልም አረጋግጧል። ለሰዓቱ የመረጥናቸው ዜናዎች እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በሌሎች የዜና ጉዳዮች እስከምንገናኝ ድረስ ሰላምና ጤና ለሀገራችን፣ መልካም ጊዜ ብለን ተሰናበትን።